በአንደኛው ስልክ ሄሎ እንደነሽ አንቺ ምን አባሽ ባለፈው አንዴ ቤት ኪራይ ተከፈለ ይላል። እቺኛውም ትደውላለች። ኦኬ ታክሲ ልላክ ትመጣላች። ግን ስል ልጆች አሉት ሙባረክ። ይሄንን ነገር እኔ በገለልተኛ ኮሚቴው ማጣራት እንፈልገው። አዩ አንገስቷ ሊሞላ ነው በሙባረክ ሚስቶች። ቆይ አንደኛይቱን ሚስት ላስወርድና አንደኛይቱ ትገቢያለሽ እያለች አሁን ታፈራርቃቸዋለች ማለት ነው። ተበልታችኋል ጀለሶቼ። ሙባረክ ብዙ ሚስቶች አሉት። ሸሪያው እንኳን 4 ይፈቅዳል። አንዳንዱ እንኳን አስተርፍልስን ሂዲ ዱርዬ ወስላታ አለኝ። የሆነ ቀን ሚስቴ እኮ ነች ምን አድርግ ነው የምትላት አለኝ። ሰርግ ቤት እኮ ሄጄ ኧረ እኔ ሙቤ ምን አውቃታለሁ ልጅቷ የኦሮሞ ባህል ለብሳ ምናምን ቁጭ ስትል እኮ ደስ ብላኝ ነው እንደዚሁ ዝም ያልኳት። እንደሱ ነው እንዴ? አይ እኔ ስልክሽ የምትላት መስሎኝ እኔው ራሴ ልሰጥ ብዬ ነው አለ። ሚስቱ ነች። ታውስኪ ሙባረክ የሰራንን ጉድ ወይ ሙባረክ እና እንዴት ነው በአላ ቆይ እኔ ገርሞኝ በቃ እናቴ ትሙት የሰው ልጅ እንዴት አሳዘነች። ደግሞ ያቺ ሰሚራ የምትባለው በጣም ነው ያሳዘነች። ደግሞ የሚገርም ማለት ነው። ቆይ ጉድ ልንገር በዚሁ ዙሪያ የሆነ ቀን አንደኛውን ምን ይላል መሰለህ ልጁ እስኪ ሚስቶቻችሁን የምትወዱ አምጡ እናንተ ስል መጣችና አንደኛው ልጅ ገባ እሱ ጋር ማለት ነው። ለካ ሙባረክ ወስዶበት ይሁን ልጁ ወስዶበት አላቅም ብቻ ግን ይተዋወቃሉ ከልጁ ጋር ማለት ነው። እሺ እስኪ የምስትን ፎቶ ፕሮፋይል ዘጭ አድርግ ይሏል። ልጁ ምን ይሁን እቺኛዋን እንዳያደርግ ሙባረክ ያውቃል። ያቺኛዋን እንዳያደርጋት እቺኛዋም ትመጣለች። ተጨነቀና ይሄው ደስ ይበል ቤቴን አፍርሰው ይለውና አንደኛውን ዱቅ ያረጋታል። እንደዚህ ከጀርባው ማለት ነው። በኒካህ አይደል እንደሚያገቡት ሽማግሌ ሰብስቦ ምናምን ነው እንዲሁ በጎን ምን አንተ ኒካህ 2 ሰው ከመጣ አይበቃም እንዴ? ምን 2 ሰው በቂ ነው ለኒካህ? ታዲያ ሌላ ምስት እንዳናገባ እኔ እኮ ሀገር ጠርቼ ነው በኦንላይን ስንት ሺህ ሰው ኦንላይን 40 ሺህ ሰው እያየ አዳራሽ ውስጥ 3000 ሰው ገብቶ ነው እኔ ጉድ የሆንኩት። ለካ ጀለስ በምስጥር ነው የምታጋባው የምታገባው። 3 ሰው ግን ለማግባት 3 ሰው በቂ ነው? ያ 4 ሰው በቂ ነው። አንድ በዛ ምስክር የሚሆን አንድ በዚህ ምስክር የሚሆን 2 የራሱን ሚስጥረኞች ሰዎች ይዞ ነው የሚንቀሳቀሰው ሙባረክ። በሀገር በለው እኮ ሙባረክ ስማ ከዛ ደግሞ እኮ ማለት ነው እንደ ጀግና ራሱ ነው ምስቶቻችሁን ፕሮፋይል ላይ አርግታችሁ አምጡ ያለው። ልክ ፕሮፋይል ስታደርግ ልጅቷ ሄዳ ባሌን አስወሰርክብኝ ስትል እሱ ከምስቴ ጋር አጣላኝ ሲል አውዙ ቢላይ ሙባረክ ቤት ገብታችሁ እንዳትዋረዱ እኔ ምስቴ እቺ ነች ይሄው ነገ ነው ቀለበት ማደርገው ብሎ ልጁ አገባ ያቺኛው ማለት ነው። ሙባረክ አሁን ራሱ ተዋረደ እኮ እዚህ ጋር በቃ ምንድነው የሚሻለው ነው? ሰው ሲያዋርድ የነበረ ሰው አላ አዋረደው። አረ በሸሪዓው እንኳን ወደ 4 ብቻ መልስ በሉት በእናታችሁ። ይሄ ሰውዬ ከዛ በላይ ናቸው ማለት ነው። ከሸሪዓው በላይ ነው። የታባቱ ሙባረክ አደራን 4 ብቻ አግባ። አልቻሉም። ሌሎች ቄሮች በጣም እየመጡ ነው ልጆች ያግቡ። እናቴን ወጣቶች እየመጡ ነው። ቦታውን ለወጣት መልቀቅ ምናምን ያ ለወጣቶቹም እድል ስጥ። አንተ የምስኪን አባት ተብለህ ታውቃል። የኔም የልጆች አባት ይሁን ብዬ እኮ ነው። አንደኛው እኮ ነው ምን እንዳለው ታውቃለህ? ሙባረክ ስንት ልጆች አለው ስል ምን ከመቶ ምናምን ሴቶች ላይ ቢያንስ 300 ልጅ የለውም ብለህ ነው ስል ብቻውን እኮ ሀገር ነው። ታዲያ ለምን አይገነጠልም አላ ሰዋግ አሁን ከሰሚራ 2 ልጅ አለው። ግን እርግጠኛ አንተ የምታውቃቸው ልጆች ስንት ይኖረዋል? ሙባረክ ቢገነጠል ብቻውን ሀገር ነው አልኩህ እኮ። ለምን ዝርዝር ኪስ ይቀዳል? ተውኩት በቃ ኪራዬ ይመቻ አባቴ ያ ወንድሜ ይመቸ። እኔ ህዝቡን ላወያየው እስቲ ገብቼ ገስት ላይ ስማ ወይ አባቴ ከሳውዲ ማለት ነው እንደኔ ከሳውዲ ገብታችሁ ከኳታር ገብታችሁ ወደ ዱባይ መምጣት የምትፈልጉ ቋንቋ የምትችሉ አረብኛን የምታቀላ